بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ውድና የተከበራችሁ የለንተቡር ሚዲያ ተከታታዮች እንደምን አላችሁ? እንግዲህ ብዙዎቻችሁ ስታነሱ የነበረው ጥያቄ አለ። ይህንን ቻናል ሼር ሳደርግላችሁ ማለት ነው። ምንድነው ጥያቄያችሁ? የሁላችሁም ጥያቄ የሆነው ተመሳሳይ ነው። የዚህ ቻናል ዓላማው ምንድነው የሚል ጥያቄ ጠይቃችሁኛል። በመጀመሪያ ጀዛኩሙላህ ኸይራ፣ አላህ ጀዛችሁን ይመንዳችሁ። ማንኛውም ቻናል ወደ እናንተ ሼር ሲደረግላችሁ ምንድነው ዓላማው ብላችሁ መጠየቃችሁ እጅግ በጣም ያስደሰተኝ ነገር፣ በሳል ሰው የሚጠይቀው ጥያቄ በመሆኑ ላመሰግናችሁ እወዳለሁ። እንግዲህ የዚህ ቻናል ዓላማው ስለ ንግድ ነው ማለት ነው። ሁላችንም ነጋዴ መሆን ነግዶ ማትረፍ እንመኛለን፣ እንፈልጋለን። ስለዚህ የዚህ ቻናል ዋና ዓላማ ኪሳራ የሌለው ንግድ እንደመነገድ እንደምንችል ማስተማር ነው ማለት ነው። ለነገሩ ኪሳራ የሌለው ንግድ አለ እንዴ? በንግድ ዓለም እኮ አንድ ጊዜ ይተረፍበታል፣ ሌላ ጊዜ ደግሞ ኪሳራ ሊያጋጥመን ይችላል። እንዴት ኪሳራ የሌለው ንግድ አለ ካላችሁ፣ ኪሳራ የሌለው ንግድ አለ። እንግዲህ ከመካሪዎች ሁሉ ለኛ ጥሩ መካሪ ብሎ ማለት አላህ Subhanahu Wa Ta'ala ነው። አላህ Subhanahu Wa Ta'ala ምን ይለናል? ኪሳራ የሌለው ንግድ እንዳለ በቁርአኑ አስቀምጦልናል ማለት ነው። ኢነል ለዚነ የትሉነ ኪታበላህ ወአቃሙ ሰላህ ወአንፈቁ ሚማ ረዘቅናሁም ሲረን ወአላንያ የርጁነ ቲጃረተን ለን ተቡር ይለናል። ኢነል ለዚነ የትሉነ ኪታበላህ፣ እነዚያ የአላህን አናቅጽ ቁርአንን የሚቀሩ ሰዎች፣ ወአቃሙ ሶላህ፣ እንደዚሁም ሶላትን የሚሰግዱ፣ ወአንፈቁ ሚማ ረዘቅናሁም ሲረን ወአላንያ፣ እንደዚሁም ደግሞ እኛ ከሰጠናቸው ሪዝቅ ማለት ነው ሲሳይ ለሰዎች የሚሰጡ የሆኑ ሰዎች፣ የርጁነ ቲጃረተን ለን ተቡር፣ እነዚህ ኪሳራ የሌለውን ንግድ እየነገዱ ነው ይለናል ማለት ነው አላህ Subhanahu Wa Ta'ala። ስለዚህ ኪሳራ የሌለው ንግድ መኖሩን አላህ Subhanahu Wa Ta'ala ነግሮናል። የዚህ ቻናል ዋና ዓላማ ኪሳራ የሌለውን ንግድ የምንነግድበት የሆነውን ቁርአንን ወደ እናንተ ማድረስ ነው ማለት ነው። ኢንሻአላህ በቻልነው መጠን በቻልነው ቲላዋ ማለት ነው ሳይበዛ 3፣ 4፣ 5 አያዎችን በየጊዜው ወደ እናንተ ማድረስ ማስታወስ። ሁላችንም መቼም እንዘናጋለን አይደል? ስለዚህ በምንዘናጋ ሰዓት እነዚህ አላህ Subhanahu Wa Ta'ala አያዎች አንቀጾች ወደኛ ሲደርሱን እንድንመለስ ይገስጹናል፣ ይመክሩናል። ወዘኪር ፈኢነ ዚክራ ተንፈኡል ሙእሚኒን ብሏል አላህ Subhanahu Wa Ta'ala። ለማስታወስ ነው ማለት ነው። እንግዲህ በቁርአን ለመመከር ወይም ኪሳራ የሌለውን ንግድ ለመነገድ የፈለገ ሰው ለንተቡር ቲዩብን ሰብስክራይብ አድርጎ ይቀላቀል። ኢንሻአላህ በየጊዜው እነዚህን የቁርአን አያዎች በቻልነው ያክል ቲላዋ ማለት ነው ወደ እናንተ የምናደርስበት ቻናል ነው ማለት ነው። ዋና ዓላማው ይሄ ነው።